ነብይ አሳደረው ከኔ የበለጠ የምትወድ ማንን ነው? እጅ ከፍንጅ አንዳንድ የማይደረጉ ወይም የአላህ ነጋቶችን ወደ አንድ ባሪያ ማስጠጋት ቀጥታ ሽርክ አይደለም። አዑዙ ቢላሂ ሚነ ሸይጣኒ ረጂም። አስገራሚው ደግሞ አንዳንድ እነሻህ ደፋሩ አሉ። እነሻህ እንደሻው ካባ ለብሰው ጫትን ይቀሙት የነበረው እንደ ቅምሻ ነበር የነሱ ሐል አብዛኞቹን ስናያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁልኝ? ሁላችሁም በያላችሁበት ሰላማችሁ በዝዝት ትበልኝ። መግቢያ ላይ እንዳያችሁት ለእናንተ አስተማሪና አዝናኝ የሆኑ ቪዲዮዎችን ይዤ ቀርብ ያለሁ። ላይክ እና ሼር እያደረጋችሁ ቪዲዮውን ተከታተሉ። በቀጥታ ወደ ቪዲዮ። ሰሞኑን ቲክቶክ ማታይ ለምንድን ነው? የቱ ምን ያለው? ነብይ አሳደረው ከኔ የበለጠ የምትወድ ማንን ነው? ነብዩ መሐመድ። ወላሂ በጣም ነው የምትወዳቸው? ሰለላሁ ዐለይሂ ወሰለም። ቶቹ ሰልማ ማርኳቸው ሲፈጥሩ ይገሉት መጡና እሱ ሲሉ ሞቱ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈውዛን ስታድግ ምን መሆን የምትፈልግ? ሐፊዘል። ምንድን? ሐፊዘል። ሐፊዘል? ሐፊዘል ምንድን ነው? ቁርአን የሚቀራ ጎበዝ። ሰዎችን ታቀራቸው። ሰዎችን ታቀራቸው። እሺ የኔ አባት አላህ ያሳድግ። ዋው ማሻአላህ በጣም ደስ የሚል ህፃን ፈውዛኒ በጣም ደስ ይላል። ይሄንን ህፃን ልጅ አለማድነቅ አይቻልም። ወላሂ በጣም የሚገርም አንደበት ነው። ጣፋጭ የሆነ አንደበት ኬክ የሆነ ልጅ ነው። በተርቢያ ማሳደግ ማለት ይሄ ነው። እንግዲህ ያው መጀመሪያ እንደሰማችሁት ቲክቶክ ለምንድን ነው የማታየው ሲለው ረሱል አለይሂ ሰላቱ ወሰላምን ያ የሰደበው ልጅ አስጠልቶኛል። ያ ኢፎ የሚባል ህፃን ልጅ እንኳን እንደዚህ እስከሚጠላው ደረጃ የደረሰ የተረገመ ሰው ያንን ያው ቲክቶክ ላይ ስላሳዩት ነው ፈውዛኒ እንደዚህ ያለው። ወላሂ በጣም የሚገርም ልጅ ነው። ማህበራዊ ሚዲያ ላይ ሲዟዟር ነው ያገኘሁትና በጣም ወድጀዋለሁ። ልጁ ስለ ረሱል አለይሂ ሰላቱ ወሰለም በቃ ውስጡ ነው። አባቱን ራሱ ካንተ የበለጠ ወደው እሳቸው ነው እያለ ነው። ዱአ አድርጉለት አላህ በተርቢያ አላህ እንዳሳደገው። ወላሂ በጣም አጃኢብ የሆነ ልጅ ነው። ማሻአላህ ብያለሁ። ቀጣይ ቪዲዮ እንከታተልና ተመልሰን እንገናኛለን። ነብይ መመጀን አይበቃም እያሉ ተበሩክ ማድረግን ሽርክ ነው ይላሉ። የነሱ እምነታቸው ከቶ አልታያቸውም። ሽርክ ላይም ያሉ አልመሰላቸውም። አንተ ባለህበት ይህ ከተሰማቸው ቦታና አቅጣጫ ለሱ ማድረጋቸው አላህን ከፍጡር ማመሳሰላቸው አርሽ ላይ ያለ ነው ብለው ማለታቸው ይህም ሁሉ ተግባር ሽርክ ነው በላቸው። ግጥሙን እንደሰማችሁት ነው። የሴት አህባሽ ወይም ሶፊያ ወላሂ በጣም የሚያስጠላ ነገር ነው። እንግዲህ ግጥሟ ያው ተበሩክ ይቻላል ብላ ነው የመጣችው። ተበሩክ ይቻላል ብላ መጣች። ለዛ መረጃ አላቀረበችም፣ አለፈች። ሌላም ነገር ዘብርቃለች። ያው የሴት እዚህ ቪዲዮ ማምጣት የተገቢ አይደለም፣ ግን ምላሽ መስጠት ያለበት ጉዳይ ስለሆነ ኢንሻአላህ ወደ ምላሹ እንግባና አብዱል ቃድር ጀይላኒ ያቀረቡትን እንከታተልና አብዱል ቃድር ጀይላን አብዱዬ ምን አሉ? ወሁወ ባኢኑን ይኸው ጽሁፉ ይታያቸዋል። ጉንያ የሚባለው ኪታብ አላህ የራቀ ነው። ሚን ኸልቂሂ ከፍጥረቶቹ የራቀ ነው ይላሉ። ወላ የኽሉዕ ሚን ዒልሚሂ መካኑን ከአላህ እውቀት ቦታ ባዶ አይሆንም። ሁሉንም ቦታ አላህ ሱብሓነሁ ወተዓላ ያውቀዋል ማለት ነው። ሁሉንም ቦታ አላህ ያውቀዋል ማለታቸው ነው። ወላ የጁዙ አሉ። ይሄ ደግሞ ለአሽዓሪያዎች ነው። ወላ የጁዙ አይበቃም ወስሁ አላህን መግለጹ ቢአነሁ ፊ ኩሊ መካን አላህ ሁሉም ቦታ ነው ያለ ብሎ መግለጽ አይቻልም ብለው አብዱል ቃድር ጀይላን ይናገራሉ። ምን አሉ? ቀጥሎ አብዱል ቃድር ጀይላን በል በእውነቱ ይቻት በል እንግዲህ ጣቴን እየተከተላችሁ በል በእውነቱ ይቃሉ ይባላል ኢነሁ እሱ ፊ ሰማኢ ሰማይ ላይ ነው አለል ዓርሽ ዓርሽ ላይ ከዓርሽ በላይ አሉ። አብዱል ቃድር ጀይላኒ ናቸው ይሄን ያሉት ጉንያ የሚባለው ኪታባቸው ላይ ከዓርሽ በላይ ነው እያሉ ነው። ከማ ቃለ ጀለ ተናኡሁ አላህ እንዳለው አሉ አርረሕማኑ ዐለል ዓርሽ እስተዋ
አዛኝ የሆነው ጌታ ከአርሽ በላይ ከፍ አለ እንደሚለው ثم استوى على العرش الرحمن ከዚያም ከአርሽ በላይ ከፍ አለ እንደሚለው ቀጥለው አብዱል ቃድር ጀላኒ ነብያችን አለይሂ ሰላቱ ወሰለም ሐዲስን ማስረጃ መጡ وقال والنبي صلى الله عليه وسلم حكم بإسلام الأمة አንዲት ባሪያ ነበረች ያችን ባሪያ ሙስሊም እንደሆነች ነብዩ አለይሂ ሰላቱ ወሰለም ሙስሊም ናት ብለው ፈርደዋል لما قال لها ለባሪያይቱ ያሏት ጊዜ ምን አሉ ነብዩ አለይሂ ሰላቱ ወሰለም አይነ አላህ የትነው ብለው ሲጠይቋት فاشارت الى السماء ወደ ሰማይ አመላከተች ይችን ሴት وقال النبي صلى الله عليه وسلم እንግዲህ ምን አሉ ለዓለቃዋ አቲቀሃ فانها مؤمنه እሷ ሙእሚን አማይናትና ነፃ በላት የሚል ይሄን ተናገሩ ሌላም وقال النبي صلى الله عليه وسلم في حديث ابي هريره رضي الله عنه هريره حديث نبينا عليه الصلاه والسلام منالو لما خلق الله الخلق الله فطرته يفطر غزي كتب كتابا على نفسه الله بنفسه ላይ ጽሁፍን ጻፈ وهو عنده يا መጽሐፍ ደግሞ አላህ ዘንድ ነው ያለው فوق العرش كعرش በላይ ከአርሽ በላይ አላህ ዘንድ ነው ያለው ነብያችን ናቸው ይሄን ያለው ይሄ ቡኻሪ ላይ ያለ ሐዲስ አን ረህመቴ ተግሊቡ ገضبي የሚል ይሄንን አስቀምጠዋል ነብያችን አለይሂ ሰላቱ ወሰለም አብዱል ቃድር ጀይላን ቀጥለውና وينبغي ግድ ይሆናል ኢጥላቁ ሲፈት الاستواء አላህ ከአርሽ በላይ ነው የሚለው ሲፈት ባህሪ መናገሩ من غير تأويل ሳናአውል ሌላ ትርጉም ፍች ሳንሰጥ ምን ወአነሁ አብዱል ቃድር ጀይላን ይታያችኋል استواء الذات የዛት የሆነ በላይ መሆን ነው على العرش الله በዛቱ ከአርሽ በላይ ነው ማለት ነው لا على معنى القعود والمماسة الله እርሽ ላይ ተቀመጠ አይደለም ትክክል الله እርሽ ላይ ተቀመጠ የሚል ማንንም የለም እንጂ ከአርሽ በላይ ነው በዛቱ ማለት ነው አሉ ይሄው እንደምታውነሱ አብዱዬ ናቸው አብዱዬ እንግዲህ አብዱዬ ባሳቸው ስም ቀልጥም ተባላላችሁ ያው ኪታቡን ግን አትቀበሏቸውምና ነው ولا على معنى العلو والرفعه አይ በደረጃው ነው ከፍ ያለው በሚለውም ትርጉም አይደለም አሉ كما قالت الاشعريه አሽዓሪያ የሚባሉት እንዳሉትም ማለት አሽዓሪያ የሚባሉት ምንድነው የሚለው ዛሬ ሀባሾች አሽዓሪያ ተከታይ ነን ይላሉ አብዱል ቃድር ጀላ ግን በአሽዓሪያዎች ተቃራኒ ሆነው በስልጣኑ አይባልም ولا على معنى الاستيلاء ስልጣኑ ነው والغلبة الله كعرش بلا عشنف ማለት ነው በሚለው ትርጉም አይደለም ማለት كما قالت المعتزله معتزلاዎች النبي لان الشرع لم يرد بذلك شريعتين بز سلال الرد ولا نقل عن احد من الصحابه والتابعين من السلف الصالح من اصحاب الحديث النبي عليه الصلاه والسلام صحابዎችም አንድም ቦታ ስላልተገኘ ብለው አብዱዬ ይሄን ብለውላችኋል አሉ ምናሉ ቀጥለው وقد روي عن ام سلمة زوج النبي صلى الله عليه وسلم كأم سلمة تزكبوا الله بقوله تعالى الرحمن على العرش استوى بميلو قالت على كيف غير معقول كيفية ويتوق مالج قالت الكيف غير معقول والاستواء غير مجهول كالله كعرش بلا مهونو دغمو ይሄ የማይሳት ነው والإقرار به واجب በዚህ ማመን ግዴታ ነው والجهود به كفر በዚህ መካር ደግሞ ክህደት ነው የሚል አስቀምጣለች ይላሉ ሌላ እንግዲህ በጣም አጥጋቢ የሆነ መልስ በጣም ደስ የሚል መልስ ነው አብዱል ቃድር ጀይላኒ ጉኒያ የሚባል ኪታባቸው ነው አብዱል ቃድር ጀይላኒ ሲነሱ ሶፊያው ሚኔ ናቸው ይላል አህባሹ ሚኔ ናቸው ይላል ተብሊጉ ሚኔ ናቸው ይላል የኔ ናቸው ማይደለም ያገራችን የገጠሩ ክፍል ጀላልይ ያለ ያመልካቸዋል ሽርክ ይሰራባቸዋል ነገር ግን አብዱል ቃድር ጀይላኒ ከዚህ ራቁ ናቸው ኪታባቸው ጉኒያ ደግሞ الرحمن على العرش استوى ከሚለውን በደንብ መልስ የሰጠበት ነው ኪታቡ በደንብ ስለተናገረው እኔ ማብራራት አይተበቅብኝም ይሄንን በደንብ መከታተል ማየት ይተበቅብናል ቀጣይ አንድ ቪዲዮ ተከታትለን እንምጣ በቀጥታ ወደ ቪዲዮ እጅ ከፍንጅ አንዳንድ ማይደረጉ ወይም የአላህ ንጋቶችን ወደ አንድ ባሪያ ማስጠጋት ቀጥታ ሽርክ አይደለም أعوذ بالله من الشيطان الرجيم ለምሳሌ ነብዩ ልጅ ይሰጣሉ ወይ ካልከኝ ወይም ደግሞ ሼክ ፉላን ልጅ ይሰጣሉ ወይ ካልከኝ እኔ ልጠይቅህ ጅብሪል ልጅ ይሰጣል ወይ ይላል ጅብሪል ልጅ አይሰጥም ካልከኝ ቁርአን ላይ ልሰጥሽ መጣው ይያለ ነው ለአሃበ ለኪ ጉላማን ዘኪያ ልጅ ልሰጥሽ ነው መጣው ጅብሪል ነው ለመርየም ልጅ የሰጣት ሰበብ ለማድረስ ነው ለአሃበ ለኪ ጉላማን ዘኪያ የሚለው በአላህ ትእዛዝ ስለሆነ ነው
ግልጽ አይደለም። የአላህን ትእዛዝ ለመፈጸም የተላከ ከመሆኑ አንፃር ነው። ጅብሪል መርየም ልጅ እንድታገኝ ሰበብ ሆነ አይደል? ምንድነው ማስረጃችን? ቁርአን ላይ በምን ምክንያት? አላህ ስለላከው አይደል? አላህ መልእክተኞችን በፈለገው መልኩ ይልካል። طيب ሌሎችስ ነብዩም ሰበብ ይሆናሉ ካልከኝ በዱዓቸው ሰበብ ይሆኑ ነበር በህይወት እያሉ። ከዛ ውጭ መልእክተኛው አለይሂ ሰላቱ ወሰላም ያስተማሩት አስተምሮ ከመጀመሪያ እስከ መጨረሻ ይህንን የሚቃረን እኮ ነው። አስለን ለማጥፋት የመጡት እንዲህ አይነት እምነትን እኮ ነው። መልእክተኛው አለይሂ ሰላቱ ወሰላም ስታስቡት ማሻአላሁ ወሽእት ያላቸውን ሰውዬ እንደዚያ የተቆጡት ጀዐልተኒ ሊላሂ ኒደን ወፊ ለፍዝን ጀዐልተኒ ወላሂ ዐድለን ያሉት መልእክተኛው አለይሂ ሰላቱ ወሰላም ልጅ ስጡኝ ብሎ ቢጠይቃቸው ምን ይላሉ ብላችሁ ታስባላችሁ? ግልጽ እኮ ነገር ነው። በዚህ ላይ መርየም ጅብሪል መጥቶ ወደ እሷ የአላህን ትእዛዝ ለመፈጸም የመጣ እንደሆነ ነገራት አይደል? ለአሀበ ለኪ ጉላመን ዘኪያ። ሌሎች ቁርአን አንቀጾች ላይ እኮ ራሴ እሰጣለሁ አይደለም ማለት ይሄንን ያብራራው። ለአሀበ ለኪ ሲባል እንዲሁ አላህ ባዘዘኝ መሰረት ያንን ሊፈጸም እንደሚል የሚያስረዱ ነገሮች አሉ። ለምን? ምክንያቱም ጅብሪል ወደ መርየም ሲመጣ የአላህን ትእዛዝ ለመፈጸም እንደሆነ የሚያሳየው ነገር ምንድነው? እሷ አላህ የላከው መሆኑን ሲነገር መጀመሪያ ማለት ነው ላበሰረች ነው ሲላት ምንድን አለችው? አና የኩኑ ሊ ወለዱ ወለም የምሰስኒ በሸር አለች አይደለም? ምን አለ እሱ? ቃለ ከዛሊከ ላሁ የፍዐሉ ማ የሻእ ፊ ሱረት አሊ ዒምራን። አላህ ይኸው እንደዚህ የፈለገውን ይሰራል፣ እኔ የፈለኩትን እሰራለሁ አለ እንዴ? አላህ የፈለገውን እንደዚህ ይሰራል አለ አይደለም? طيب ሁለተኛ ጥያቄ መርየም ጅብሪልን ጠይቃ ነው እንዴ? ለምና ነው? ግድ የለም አንተም አላህን ጠይቀህ ጅብሪል መጥቶ ልጅ ከሰጠህ እኛ እኮ አንቃወም አይደል? ዋናው ቁም ነገሩ እሱ አይደለም። መርየም ጅብሪልን የጠየቀችበትን ቦታ አሳየኝና በቃ ካሁን በኋላ ሁለተኛ እንጣላ። ምላሹ ብዙ ነው። ያው የሚሰምጥ ሰው እንግዲህ ባገኘው እንጨት ላይ እንጠለጠላል ይባላል። እሾህም ቢሆን طيب ሼኾችም ሰበብ ናቸው። ዱዓቸው ከሆነ ሰበብ ሊሆን ይችላል ነው እነሱ አላህ ላይ ሰማው ይችላል ዱዓቸው ከፈለገ። طيب እንደሰማችሁት ነው እንግዲህ ያው አንዳንድ ሰዎች አሉ ከኛም ከሙስሊሞቹ ካፊሮቹ እንኳን መረዳት የሚችሉትን ነገር የማይረዱ አሉ። እጅግ በጣም የወረዱ የዘቀጡ ሰዎች ማለት እናቃለን ይላሉ፣ ነገር ግን የማያውቁ ጃሂሎች አሉና ኡስታዝ ኤልያስ አህመድ በዚህ ዙሪያ በደንብ ሻፊ የሆነ ማብራሪያ ሰጥቷል። ጀዛኩሙላህ ኸይረን ነው የምለው እና ከዚህ ውጭ ሌላ እኔ ምንም ልጨምር አልችልም። ይሄንን በደንብ ተከታተሉት፣ ላይክ እና ሼር እያደረጋችሁ ቀጣይ አንድ ቪዲዮ ሙስሊሞችን እንደ ጫት ያወደማቸው ነገር የለም ከሽርክና ከቢድዓ ቀጥሎ። አስገራሚው ደግሞ አንዳንድ እነሸህ ደፋሩ አሉ። እነሸህ እንደሻው ካባ ለብሰው ጫትን ይቀሙት የነበረው እንደ ቅምሻ ነበር የነሱ ሐል። አብዛኞቹን ስናያቸው ጫትን ማን ነው ሐራም ያለው? ወተትን እኮ 2 ሊትር ብትጠጣው እኮ አለርጂ ይሆንብሃል። አላሁ አክበር። እሱማ እኮ በደለይ እኮ 3 ብትጠጣው እኮ ያዞርሃል እኮ ነው አይደለም? ተመን አላህ ያሳይ። ምን ሊሰሩ ነው ስትል ምንም የሚሰሩት ነገር የለም። ቀጭ ነው ይለዋል፣ አቀጭጮ ይጥላቸዋል። ቢዝነስ ነው፣ ወርቅ የማተም ያህል ስለሆነ አብቃዮቹ ለሰው ልጅ ህይወት ያዝ ነው በለው ያኔ ቅማል ጉበቱ ታመመ ይባላል። ማታ ችግር ፈጠረ ይባላል አልጋ ላይ። ለምን እንደ ጫት ደግሞ የወንድ ልጅ ስሜት የሚገላል እንዴ? ጀማዓ ሰላት ይከብደዋል መምጣት። እንደሰማችሁት ነው። በጣም የሚገርም ነገር ነው። እንደ ጫት ለሙስሊሞች እጅግ አደገኛ መርዝ የሆነ ነገር የለም። ከሁሉም ነገር አርቆናል። ሙስሊሞችን ከሁሉም ነገር አርቋቸዋል። ከሁሉም ነገር ገድቧቸዋል። ከትዳር፣ ከዱንያዊ ነገር፣ ከአኺራም በጠቅላላ ለኢባዳ ራሱ እንደ ጫት ሙስሊሞችን እየገደለ ያለ ቅጠል የለም። አላህ Subhanahu Wa Ta'ala ይህንን ቅጠል ከአገራችን አላህ ያንሳልን ነው የምለው እና በጣም በሚገርም አገላለጽ ነው የተገለጸው። ላይክ እና ሼር አድርጉ፣ ቀጣይ ስራዎችን አበረታቱን ላለሁኝ ሁላችሁም በያላችሁበት ሰላም አለይኩም ወራህመቱላሂ ወበረካቱ።